ባርፈን ተቀመጪ በረሮ ምን ነው ግን ቤት ይቀራች? ምን ትሆናለሽ ብለህ ነው? ትመጣለሽ ደግሞ እንደለመደችው እንደ ፌስታል እየተንኮሻኮሸች። እርግጠኛ ነሽ ግን? አዎ ልማዷ ነው። ምን እንደሚሻላት እኔ እንጃ። ግን አይ ምን? አዎ ይገባኛል። ሞክሬያለሁ። ግን ያው እንደምታየን እድሜን ብዙ ስለማንበላለጥ ጭራሽ አትሰማኝም። አጎቴንም ቢሆን ብዙ አትሰማው። ዳዲ ግን ይሄን ነገር ከሰማ ባጎቴን በሷን በጣም ነው የሚያዝንባቸው። አጎትሽ ግን ልክ አልሰሩም። ማለት ያው አሁን ካላስተካከሏት በኋላ መሰበር ነው የሚሆንባቸው። ያው በጊዜ ልታስተካክላታለሁ ብሎ ነው እንጂ እኮ አሁን እግርሽ እንዳይወጣ ቢላት ከዚህ ባሰይ ላይ የላት ዱርዬ ከምትሆን የምትፈልገውን ሰጥቶ የምንፈልገውን መቀበል ይሻላል ብለን ነው። ያው ደግሞ እኮ አእምሮም ልብም ከፈጣሪ ሲቸር ነው አይደል? እሱስ ልክ ነሽ። ሁሉም ነገር ከሱ የሚሰጠው ይበልጣል። እሺ እንዴት አደርሽ? በጣም ተኛሽ እኮ። ተኝተሽ አታውቂም እንዴ? ምን ሆነሽ ነው? ተረጋጊ እንጂ ሴትዮ፣ ምንድን ነው የሚያፈራግጥሽ? ተካረምናታ። ምን አባሽ ነው የሚያስጮሽ? ባርፈን ተቀመጪ በረሮ ተረጋጊ። ምን አባሽ ነው የሚያፈራግጥሽ? ምንድን ነው የፈለግሽው? ልረዳሽ? እናትሽ እንዴ መጥቷል? ሽንትሽ መጣ እና ልቀበልሽ? በሹራቤ ልቀበልሽ? አይ ይቅርብኝ። እሺ ዳይፐር ይመችሻል? አይ ይኸውልህ ነገሮችን በማጤንና በማገናዘብ ለማድረግ ሞክር። ለምንድን ነው እንደ ህፃን ልጅ የምታየው? ህፃን ነህ እንዴ? ምክንያቱም ሲጀመር ታበላሻለህ። ትሰማኛለህ? ሚስጥራ ሚስጥ መሆኑን አንተ ላይ ነገርክ። ታዲያ ለምንድን ነው በሱ መንገድ ለመሄድ የሞከርከው? መጀመሪያ ህፃን እንዳልሆንኩ አውቅ። ሲጀመር ከኔና ከክታቡ ጀርባ ብዙ ዓመታትን አሳልፋል። ግን ስለ ሚስጥራ ጀርባ ምንም የምታውቀው እያዘዝከኝ ነው እንዴ? ምን ነው በህፃን መታዘዝ አይመችም አይደል? ለማንኛውም እያዘዝኩ አይደለም፣ እያማከርኩ ነው። ያ ምስጥ ምንም አያውቅም ስንለው ነው ከፊታችን ቀድሞ እየተገኘ ያለው። እውነትም አድጋል ማለት ነው። ነገር ግን ድንገት እድል ቀንቶ ክታቡ እጅ ቢገባ ያለኔ ምንም አይነት ነገር ማድረግ አትችልም። እሺ ምንድን ነው? እቺ ለአንዳንድ ነገር ትሆናለች ብዬ ነው። ከዛሬ ወዲህ ይሄ ይሻላል።
ለማንኛውም ስለ ሚስጥር ማጣራት ያለብኝን አጣራለሁ። ግን ታዲያ ከሚስጥር ጀርባ ላይ ብቻ እንድትሄድ ነው የምፈቅድልህ። ጌታውንስ ምርር ያለኝ መክሊቴ ያልኩት መክሊት ምን ተፈጥሮ ነው? ቆይ እሷ ጋር ስደውል ስልኩ አይሰራም። ጓደኞቿ ጋር ስደውል ደግሞ እኛ ጋር የለችም አሉኝ። እሺ ከዛስ? በቃ እኔ አሁንስ ምርር አለኝ እዚህ ቤት እንዴ። ቆይ ሰው ከሰው ተፈጥሮ እንዴት ማሰብ ይሳነዋል እንዴ? መረረኝ። እሷ እዛ ለምትጠጣው እኔ እዚህ ሰክሬ እንገዳገዳለሁ። አሁንስ መረረኝ። ለዛ አባቷ ነግሬ የሚያረጋትን ያርግ። ደግሞ ታግሮ ጠርጣለች እንጂ ጎት ምርር አለኝ እንደው። ደህና ዋሉ ጋሼ። እስኪ አንተ ደግሞ ጋሼ እንተው። ምንድን ነው? ቆይ መክሊቴ ምን አርግ ነው የምትይኝ? ምን ተፈጠረ ነው የምትይኝ? ቆይ አጎቴ በቃ ተረጋጋ። ጓደኞቿ ጋር ደውዬ እፈልጋታለሁ። እንዴ ሁሌ እሷ ባፋልጉኝ ነው እንዴ የምትመጣው? አሁንስ መረረኝ እኔ። እንዴ ሰው በቤቱ ማረፍ አይችልም እንዴ? ውይ የኔ ስጋት ግን ሌላ ነው። አታስብ፣ አጎቴ ከተናገረ የሚተገብረው 20% ብቻ ነው። ናዲሳል ምንም የሆነ ሰልጤ ነገር ነው። ቆንጆዬ ያሟል እንዴ? ምን ሆነ ነው አንተ? በእናትህ ና እባክህ። መክሊት ፈለከኝ እንዴ? አዎ የቤቲ ነገር ትንሽ እያስጨነቀኝ ነው። እሱማ ለኔ ማሳብ ሆኖብኛል። ግን ምንም ማድረግ ባለመቻል ግራ ገብቶኝ የተቀመጥኩት። የኔ ስጋት ምናልባት ከወንድሞቼ ጋር ተገናኝታ እንዳይሆን ነው። ያንተ ወንድሞች እነማን ናቸው? ከኔትስ ምንድን ነው ያላቸው? ብዙ አትሸበሪ፣ አይዞሽ፣ ምናልባት ይሆናል ነው። አስታወስኩኝ። ወይኔ ጉዴ! እህቴ ምን ውስጥ ነው የከተትኳት? አትሸበሪ መክሊት፣ ላይሆንም ይችላል እኮ